ይህ የምታዩት የጥንት ግብፃውያን የፀሐይ አምላክ በማለት የሚያመልኩት ራ ይባላል። ራ የፀሐይ፣ የፍጥረት፣ የህይወት እና የስርዓት አምላክ በማለት ያመልኩት ነበር። ራ የወፍ ራስ ያለው ሰው እንደሆነና በራሱ ላይም የፀሐይ ክብ እንዳለበት ሆኖ ይሳል ነበር። ይህ የፀሐይ ክብም ኃይሉን እና ስልጣኑን ይወክላል ይሉ ነበር። በጥንት ግብፃውያን እምነት መሰረት ራ ኑን ተብሎ ከሚጠራው የትርምስ ውሃ ራሱን ፈጠረ ተብሎ ይታሰብ ነበር። ከዚያም ሌሎችን አማልክቶችን ፈጠረ። እነርሱም የአየር አምላክ ሹ እና የእርጥበት አምላክ ተፍኑን ነበሩ። እነዚህ ታሪኮች ከፒራሚድ ጽሑፎች ውስጥም ተገኝተዋል። በግብፅ ታሪክ መሰረትም ራ በየዕለቱ አፖፊስ ተብሎ ከሚጠራው እባብ ጋር ይዋጋ ነበር ይላሉ። ይህ የምታዩት አማልክት ደግሞ ኦሳይረስ ይባላል። ከጥንታዊ ግብፃውያን አማልክት ውስጥ አንዱ ነበር። ኦሳይረስ ከሞት በኋላ ህይወት፣ የትንሣኤና የሞት ፍርድ አምላክ ብለው ያመልኩት ነበር። በግብፅ ታሪክ መሰረት ኦሳይረስ ጥበበኛና ጥሩ ንጉስ ነበር። ነገር ግን ወንድሙ ሴት በእርሱ ቀንቶ ኦሳይረስን በተንኮል ገደለው እና ዙፋኑን ወሰደ ይላሉ። ኦሳይረስ ብዙውን ጊዜ እንደ ሙት የተጠቀለለ ንጉስ በአረንጓዴ ቀለም እንደሆነ ተደርጎ ይታሰባል። አረንጓዴው ቀለምም ትንሣኤን እና መራባትን ይወክላል ብለው ያስቡ ነበር። አኑቢስ ከጥንት ግብፃውያን አማልክቶች አንዱ ነው። እንደ ጥቁር የቀበሮ ራስ ያለው ሰው እንደሆነም አድርገው ይወስዱት ነበር። ጥቁር ቀለሙም ትንሣኤን እና የናይል ለም አፈርን ይወክላል ይላሉ። የሞተ ሰውን ለመቅበር የሚያዘጋጁ ካህናትም ብዙ ጊዜ የአኑቢስ ጭንብልን ይለብሱ ነበር። አኑቢስ የመቃብር ጠባቂ ነበር ብለውም ያስባሉ። የሰዎችን ልብን በሚዛን ይመዝናል ብለውም ያምኑ ነበር።